ቆይ እንደው አንተ ግን እንዴት ነው ይሄን ሁሉ ጊዜ ከዚህ ሰው ጋር ተግባብተህ ስትከራከር ይኖርከው? እውነቴን ነው። መች ነው ያ ውጪ ያዋራኝ ልዕልና ያለው አቋም ያለው ወንድ እዚህ ችሎት ውስጥ የሚቆመው? ትምህርትስ መኮንነትስ ነፃ የሚወጣው እዚህ ችሎት ላይ መች ነው? እንደዚህ ፈርተን እንዴት ለነገ ትጓጓለህ? ታይ እንዴ እኛ ጄጎቬራ እኛ ነፃ አውጪ ምን ነው ሰውን ሁሉ ፈሪ ቦታ አስቀመጥሽው? ምን አንተም እንደዚህ ካራባት ለብሰህ በድፍረት ስለተናገርክ ከፍርሃት ነፃ ነህ ማለት ነው? ምን የውድድርሽ ላይ እጩ ልታረገኝ አሰብሽ እንዴ? ባዶ ድፍረትና ድንቁርና ይምታታባል መሰለኝ። እስቲ በደንብ ፈታ አርጊልኝ፣ አብራሪልኝ። የነፃነት እናት የቼጉቬራ ክስት ሳልቀሞታል። ምን ነው ውድድርሽ ላይ አልካፈልም ስላልኩሽ ቅር አለሽ እንዴ? አለባበስህ ልብህን አይሸፍነው። እኔ ላለባበስ የምጨነቀው አብዮቱን ጓድ ሻለቃ ዳኛን ራሴንም ስለማከብር ነው። አዎ ይኸው ዘንጠህ እንደዚህ አምሮብህ በአብዮቱ ችሎት ላይ ባላዋቂነትህ ሳትሸማቀቅ በድፍረት ትቆማለህ። ሀይ የሚልህ የለ። አንተም እንዴት ለምን ብለህ አትጠይቅም? ደካማው ህዝብም ደግሞ ሆድህንና ካራባትህን እያየ ይማረክብሃል። ሴትዮ አዎ እውነቴን ነው። በቃ ቁንጅና ውድድር ተወዳደር። አሁን ለአብዮት ታማኝ መሆንን መማጣጣልሽ ነው። አይደለም ከምሬን ነው። እውነት ሲደፈጠጥ ሀቅ ሲጠፋ እያየ ዝም ማለት ከቻልክ በሌሎች ሰዎች ሰቆቃ አንተ እየተመቸህ እያማረብህ ከሄድክ ቁንጅና ውድድር ተወዳደር። ጓድ ሻለቃ ዳኛ ጌታዬ፣ እንደሚያውጥ ተከሳሽ የምታወራው ምንም ቀንድም ጭራም ያለው ነገር አይደለም። በዛ ላይ ደግሞ ከዛ አልፎ እኔንም ጠበቃዋንም አጉል ላፊ ንግግር ተናግራ ይኸው መቶ አለቃው ራሱ ተለጉሞ ቁጭ ብሏል። ጠበቃዬ ስለ ራሱ መናገር ይችላል። አንተ ስለ ራስህ ብቻ ዝጊ። አንቺ የአብዮታችንን ትዕግስት አትፈታተኝ። አብዮታችን በሆደ ሰፊነት በከባድ ስራ ስላልቀጣሽ ነው። አሁን ዛሬ ለውትድርና የምንፈልጋቸውን ብዙ ወጣቶች ወኔ የሚያሟሽሽ ከባህላችን ከአብዮታዊ እሴታችን ውጭ የሆነ ነገር ስታደርግ የተያዙ ጓድ ሻለቃ ዳኛ ጌታዬ፣ የዚችን ጋላቢ ልክ ለማስገባት 75 ዓመት እንዲፈረድባት እጠይቃለሁ። የቋመጥሽላትን ሞት አታገኛትም። መቶ አለቃ መከላከያን አቅርብ። የለኝም። የለኝም? ወደ ውሳኔው መሄድ ይችላሉ። መልካም። ክሱንም መከላከያውንም ሰምቻለሁ። የዛሬው መከላከያ አጭርና ግልጽ ነው። ስንጀምር ቅልብጭ እናድርግ ያልኩትን ያሳካ ነው። ለዚህ መቶ አለቃ ሊመሰገን ይገባዋል። ምንም እንኳን በስስ ብልቱ በኩል ቢሆን ትዕዛዙ የመጣው እሱም ደግሞ ለዚህ በመተባበሩ አካሄዳችንን አቀላጥፎታል። ከዚህ በተጨማሪም ካሁን አሁን መጣ እያልኩኝ ስሳቀቅ ለነበረው ኦራል እንዳልሳቀቅ ስላደረገኝም በተጨማሪ ይሄም ጥሩ ነው። ለምንድን ነው የሚሳቀቁት? አቃቢ ተናገረ እንዴ? ተአምር አይደለ እንዴ ጌታዬ? ኦራሉ መጣም አልመጣም 75 ዓመት እንደሚፈርዱባት አለምነሽ ታውቃለህ? አታውቅም። አንተ ሲጀምር
የትኛውን አንቀጽ በየትኛው ቅጣት አጣፍተህ ነው 75 ዓመት የጠየቅባት? ይሄንን ቢያውቅ ኖሮ አብዮታዊ መንግስቱ አቃቢ ያደርገው ነበር ብላ ነው። ስነ ስርዓት ማንሽ 85 እንዳላረገው እንዴ ያልኩት እኔ ነገን ፈርቼ ሊያውም ከ75 ዓመት በኋላ ላለኝ ገና ሌላ 10 ዓመት የማስበውን ከመናገር ወደ ኋላ አልልም። ታይ አንቺ ልማደኛ ታይ። የጓድሽ አለቃ ዳኛን ትዕግስት አትፈታተኝ ታይ። ጓድ ንጉሴ ጥያቄን መልስልኝ። 75 ዓመቱን ከየት ነው ያመጣው? መቶ አለቃ አጉል ሴት ተከትለህ ማሁን ጦስ ውስጥ ባትገባላሉ። አሁን ከራከረላታለሁ ማለት ከፈለክ መጠየቅ ትችላለህ እንጂ የጓድሽ አለቃ ዳኛ ኦራል መጣ አልመጣ ብሎ መሳቀቃቸው ላይ መሳለቅ አይቻልም። ለዛውም ለዚህ ለማይረባ ነውረኛ ክስ። የማይረባ ቢሆን ነው እችን የመሰለች ለጋ ጨርጭሳ እንድትወጣ በቅጡ እንኳን በማታቀው ህግ 75 ዓመት የምትጠየቅባት? ጓድሽ አለቃ ዳኛ ጌታዬ፣ ጠበቃው ኃላፊነቱን በቅጡ ባለመወጣቱ ደንበኞቹ ላይ ለሚደርሰው መከራ እኛን ያለ አግባብ የህሊና ተወቃሽ ለማድረግ ባይዳደው